አሁን የምትነግረኝ ነገር ያኔ የኔ ቤተሰቡ ቢናገሩ የእሱ ጋር ያኔ ይቋረጣሉ። እሱ ባረገው ነገር ላ እሱ ነው ውክፉ እንጂ ቤተሰቦቹ አይደሉም። እሱ ነው ባለጌው። እኔ ቅር እህቶች አሉኝ እዚህ ሴት እህቶች ነን፣ ሴት ነን፣ በተለይ ሁላችንም ሴት ነን። እነሱ ነው የኔ በታይ ናቸው። ሁላችንን የሚሰርበናል። እኛ ማንም የለን ብለን እንዲተላቅሰን የተለያየን ማታ ማለት ነው። እነዚህ በጣም ያናድ። እኔ ደግሞ እንዴት አልችልም ጭራሽ። አይዞሽ፣ ተረጋጊ፣ ተረጋጊ የኔ እናት፣ አይዞሽ፣ ያልፋል። እሺ፣ ሁሉም ነገር ያልፋል። እስቲ ሚዩት አርጊና አዳምጪኝ። አሁን ተረጋግተሽ፣ እሺ፣ ተረጋግተሽ አዳምጪኝ። አሁን ልጁን በመከልከል ለውጥ አታመጭም። አንደኛ ተለያይታችኋል፣ ገብቶሻል። እሱም የራሱ መንገድ አለው፣ አንቺም የራስሽ መንገድ አለ። ግን አሁን አንቺ ሰላምሽን መምረጥ አለብሽ፣ ገብቶሻል። ከሰው ጋር ማትጨቃጨቂበት፣ ማትባይበት፣ ማትነቋቆሪበት ቦታ ላይ ነው መቆም ያለብሽ። 2000 ድርሃም ነው አይደል? አንቺ ከ2000 ድርሃም እኮ ትበልጫለሽ። ልጁን ያገኝ ይህ በቃ ምንም ያንን መንገድ በመከልከል ልጁ እኮ እያደገ በመጣ ቁጥር አባቴን ብሎ ፈልጎ መሄዱ አይቀርም። እዚህ ጋር ቆርጠሽ የምታስቀሪው ነገር አይደለም። ራሱ ልጁ መጥቶ እኮ አባቴ የት ነው ብሎ ራሱ ፈልጎት እኮ ይሄዳል። ስለዚህ አሁን እሱ ፑሽ እያደረገሽ ያለው ልጄን እንዳላይ አስከለከልሽ፣ ልቀቂ በቃ። 2000 ድርሃም አንቺ ታመሽም ልታወጪው ትችላለሽ እኮ፣ ነገር ልትወስጂው ትችላለሽ፣ ነገር ልትወድቂ ትችላለሽ እኮ። ከኪስሽ ወድቆም ሊጠፋ ይችላል። ጦስሽን ይዞ ይሄድ። እንኳን ይሄ ሰውዬ ከህይወትሽ በመውጣቱ ብቻ አታመሰግኝም? እንኳን ሰተሹ ከፍለሹ በወጣልሽ ድጋሚ ገብቶሻል። እንደዚህ አይነቱን ወንድ ከፍላችሁት ነው መሄድ ያለበት ነው። በእናትህ ሂድልኝ እኔ ከፍዬ ብላችሁ እንኳን የወሰድከውን ብር መልስልኝ አትመልስልኝ ግብ ውስጥ ልትገቢ ቀርቶ ሰላም አይደለ እንዴ? እንዲህ አይነቱ ሰው ከህይወትሽ ውስጥ እንዲህ አይነት የሚያስጠላ ቃል ካፉ ውስጥ የሚወጣ ሰው ለቤተሰቦቹ አትንገሪ፣ ለቤተሰቦችሽም አትንገሪ። ለምን እነሱ የሉበትም እዚህ ውስጥ። ምን በወጣቸው ነው? በእናንተ ብጥብጥ፣ በእናንተ ክፉ ቃል መለዋወጥ የተዛመዱ ቤተሰቦች ናቸው፣ የተዛመዳችሁ ናቸው። በዚህ መሀል ቤተሰቦቻችሁ አየር ላይ መበጣበጥ የለባቸውም፣ ወይ ደግሞ ሰላም ማጣት የለባቸው። ይህንን አንቺ ያዝ ታደረጊና እንደ ሴት ልጅ በብልሃት ፍቺው። ይሄን ጉዳይ ምን በማድረግ በቃ ይህ ልጆቹን አንቺ የሰላምን መንገድ መረጭ። እየደወለ ከሚያላዝንብሽ ይቀጥላል እኮ ነገር። ምክንያቱም የሆነ መንገድ ስለዘጋሽበት አንዳንድ ወንድ ልጅ ደግሞ በጦር ሜዳ ከሄድሽበት ከባድ ጦር መድፍ ይዞ ነው ደግሞ የሚመጣው። በእልህ ምን ታመጫለሽ በሚል ይውጣልሽ፣ ከህይወትሽ ይተውሽ። አንቺ ሰላምሽን ኑሪ። ከቻልሽ ስልክ ቁጥርሽን ቀይሪ፣ ስራሽ ላይ ቢዚ ሁኚ፣ ወደ ሌላ ነገር አተኩሪ። በአይምሮስ አሁን እንዲህ እያለቀሽ በሰው ሀገር ይገባሻል? አይገባሽም እኮ። ሰላም ነው የሚገባሽ። ስደት ህይወት በራሱ እኮ ራሱ በሽታ እኮ ጭንቀት እኮ ነው የሚለቅብሽ። ተሰዶ መኖር በራሱ ልቀቂ በቃ። 2000 ብሩን አይመልስ፣ እንደውም ቢመልስልሽ አይጠቅምሽም። መጥቶ ህይወትሽ ላይ አይጨምር አይቀንስ። አንቺ እኮ አሁን 100,000 ብር እንባ እኮ ነው እያፈሰስሽ ያለሽ ለ2000 ብር ብለሽ። ሰው እንኳን ሄደልሽ ተይው፣ ስለ ብሩ ማታንሽበት። ልጁ ማየት ከፈለገ ለቤተሰቦች ንገሪያቸው። በልጅና በአባት መሀል አትግቢ። ያ የተፈጥሮ ጉዳይ ነው። ክፉ ባል ቢሆን፣ ክፉ አባት ቢሆን፣ መጥፎ ሰው እንኳን ቢሆን ልጅ ካለው ልጁን ያገኝ። በልጁና በአባት መካከል ተፈጥሮ ነው መፍታት ያለበት። ጊዜ ነው መፍታት ያለበት። ጊዜ ነው መናገር ያለበት እንጂ አንቺ መሀል ገብተሽ ይሄ ሰው ክፉ ነው፣ ልጅን አታገኝም፣ ልጅም ጥሩ ነው፣ አትገናኙም ካልሽ እየገነፈለ ይመጣል የጎደብሽው ነገር። እሳተ ገሞራ እኮ ከውስጥ ፈንድቶ የሚወጣው መውጫ ስላጣ እኮ ነው። አሁን ይህም ሰውዬ እልህ ውስጥ ገብቷል። ልጄን ከልክላኛለች ብሎ ቢያገኝሽ እጅ ከመሰንዘር ወደኋላ አይልም። ደም ፍላት ላይ ነው። እሱ እስር ቤት ይገባል፣ አንቺም አካልሽ ይጎላል። ይህ ሁሉ ከመሆን የኔ እናት በቃ ሰላምሽን በሰላም ውለሽ ማድር። ልጁ ማግኘት ከፈለገ ያግኝ፣ ስጡት፣ ይደውል፣ ያናግር በይ ምንሽ
ሁላሌኔ ናት። አንቺና እናት ነሽ። እናትነትሽን አትነጠቂም። ጥሩ እናት ሆነሽ ለልጅሽ አራያ ስለመሆን ብቻ አስቢ እንጂ እንደገና ነገሮችን ገድበሽ ችግር፣ ጦርነት መፍጠር ላይ በተቻለ መጠን ከሰዎች ጋር ችግር ውስጥ የማትገቡበትን ሲቹዌሽን ፍጠሩ። ጓዶች በማንኛውም ሁኔታ ውስጥ ሰላምን ምረጡ። ገብቶሻል? ከዛ በቃ ሰላም ታገኛለሽ። አንቺም ስልክሽን ትቀይሪያለሽ፣ አዲስ ህይወት ትጀምሪያለሽ፣ ስራሽ ላይ ታተኩ፣ ለልጅሽ ጥሩ ማድረግ ትጀምሪያለሽ። ስለዚህ በዚህ መንገድ አስተካኪው። እሺ፣ ግልጽ ነው። እሺ አሌክስ፣ እሺ እመኚኝ፣ ይስተካከል ነው ባልኩሽ መንገድ። እሺ ታይ በሱ የሚናገራቸው ንግግር እኮ ቤተሰብም ሆነ እኔ ጋር እንዲያወራ ያደርገው። ምን መሰለሽ፣ አሁን እሱ በደንፉ እየተናገረሽ ያለው እዛ ጋ ልጄን ከልክላኛለች ነው እንትን ነው። ገብቶሻል? በቃ የበሰበሰ ዝናብ አይፈራም ነው፣ እሰራላታለሁ አይነት ነገር። ስለዚህ ይህንን የምትገዩ በምንድን ነው? እሱ የሚሰነዝራቸው ነገር በቃ እሱ እናትሽን ስላለኝ ብዙ ነገር እህቶች ጋር ስለደረሰ ያ ነገር ደግሞ ከእናቴ ከህዴ ምንም ልጅ አይደለም ይቅርና እሱን ራሱ ያስፈራዋል። ስለዚህ እናትሽን ብሎ ለምን ይሰድበኛል? እሱ በፍትህና ነው እንጂ እኮ በትግል ምንም ነገር የለም። እኔም ደግሞ እናትሽን ካለኝ በኋላ ይህን ሰው እንዴት ብዬ ነው የልጅ አባት እንኳን እኮ ብዬ ለመጣራት ነው የቀፈፈኛ ስላል እንዲሁም በጣም ነው ያሳመመኝ። ማለት ይህን ስላለስ እንዴት ነው እሱ ጋር ልጅ እና አባት አሁን ምን መሰለሽ፣ አሁን እኮ ሰውየው ልጁን ተከልክሏል። ገብቶሻል? አንቺ ብር ካላመጣ ልጅን አታይም ብለሽዋል። ብር ካለማምጣት ጋር አይገናኝም። ይሄ ልጅ መከልከል የለብሽም። በቃ ብር አልሰጥም ማለት ወሰደብሽ አይደል? በቃ እግዚአብሔር ያለኝን ይባርክልኝ ብለሽ ፈጣሪ ባርክልኝ ብለሽ ወደፊት መንቀሳቀስ ነው ያለብሽ። አልኩሽ እኮ በአካል ብትገናኙ ሌላ ታሪክም ሊፈጥር ይችላል። እንደዚህ አይነቱ ስም መጠንቀቅ ነው ያለብሽ። የልጅሽ አባት አርገሽ ያስተዋውቋል። እሱ የአንቺ ድርሻ አይደለም። ኔና ገዳይ እንኳን ቢሆን ልጅና አባትን መሀል መግባት የለብሽ። ለምን ገንፍሎ ይወጣል። ልጁ ያድጋል፣ አባቴ ብሎ ይሄዳል። ምን ታመጫለሽ? ያኔ ልትታነቂ ነው? እኔ አሳድጌ መከራ ብዬ ልትይ ነው? አይደለም። ስለዚህ አንቺ ምንድን ነው ማድረግ ያለብሽ? አታውሪው። በቃ አንቺና እሱ እንዳትገናኙ አድርጊ። ምን በማድረግ ነው? ልጁን ከሆነ ልጁን ያገኝ፣ እዛ ቤተሰብ ጋር ይደውል፣ ያውራ። በቃ ከአንቺ ጋር ቁረጪ መንገዱን። እናትሽም አይሰደቡ፣ አንቺም አታገኙ፣ ሰላም ነሽ። ከዛ በኋላ ገብቶሻል? ከእንደዚህ አይነቱ ሰው ጋርም ለመነጋገር ቁጭ ማለት የለብሽም በምንም አይነት። ከአፉ የሚወጣው በጣም አስቀያሚ ነገር ስለሆነ ማለት ነው። እሺ፣ እና ተረጋጊ ደግሞ። እሺ፣ እኔ በጣም የደነገጥኩት ጋይስ፣ ይሄ ያለችው ቃል በህይወት ዘመኔ እኔ ልለው አይደለም ሰው ሲል ራሱ በጣም ነው የሚዘገንነኝ ማለት ነው። አንዳንዶች እንደውም ዝም ብለው ሁላ ይሉታል፣ ዝም ብለው ሲነቋቆሩ ምናምን። እኔ እንጃ ብቻ አይሮ ነው ብለነው ማናቅ ሰዎች ይሰቀጠናል። እዚህ ውስጥም ያላችሁ ሰዎች አልጠበቅኩም እና ስትለው በጣም ነው ክው ያልኩት። እንደዛ ይላታል ብዬም አልጠበቅኩም ነበር። እና አንዳንድ ወንዶች ለዛ ነው ወንዶች ጠበሱ ምላችሁ ሴቶች ወንድ እንኳን ከዚህ ሰውዬ እንኳን 20 ሚሊዮን ብር ኖሮሽ 20 ሚሊዮን ብር ሰተሹ ከህይወትሽ በወጣ እንኳን ለ2000 ድራም ከሱ ጋር ግብግብ ልትግልት እንኳን ወጣልኝ ወዳጅ 20 ሚሊዮን ብርም ሰጥቼ ብሄድክልኝ የሚባልለት ሰው ነው ይሄ። ወንዶች ገደል ግቡ። እኔም ምን አረኩ? የኔ እናት ገደል ምገባው እኔ አሁን እዚህ ጋር ጥሩ ነገር ነው የተነጋገር ነው። እኔ እና እሷ ምን ቤት ነኝ? ይሄ ሰውዬ እንዲህ ስላለ እኔ በላል አልኩት፣ ሲላል ነበርኩ፣ እንዲል ዱላ አላቀበልኩት። ጓደኛው አይደለው፣ ከነመፈጠሩ አያቀኝ፣ ከነመፈጠር ያላ ምንድን እሱ ከነመፈጠር አያቀኝ፣ እኔም አላቀው። በዚህ ሰው ምክንያት ገደል ግቡ። ቴንክ ዩ ሶ ማች። ገደል ፈልግልኝ። ጥሩ ቢሆን ጥሩ ነው። ትንሽ ገደላ ገደል ቢሆን ይመርጣሉ። ግባ ተባልኮ
እየታዘዝኩ መግባት ነው። እሺ ክብራትና ክብራን ጥሩ ቆይታ ነበረን። ሰዓታችንን ጨርሰናል። ነገ በተመሳሳይ ሰዓት እንገናኛለን። ጉዞ ላይ ሆናችሁ መንገድ ላይ ስራ ቢሮ ውስጥ ከእንቅልፋችሁ የተነሳችሁ የተኛችሁ ሊሆን ይችላል። የተለያየ አይነት ሙድ ውስጥ የተለያየ አይነት ሀገር የተለያየ አይነት ሁኔታ ውስጥ ሆናችሁን የተከታተላችሁኝ የነበረው እናንተ ጋር ይሄ የሚኖረኝ ኮንቨርሴሽን ንግግሩ ቆይታችን 2 ሰዓት ተኩሏል። በቢሊየን ገንዘብ አልቀይረውም። በቃ ጥሩ